እኔ አሁን ጀነት ገብቼ ማለት ነው ልጅን ፈጣሪ ስጠኝ ብላ ይሰጣኛል። ልጅ መውለድ አልችልም። ልጅ መውለድ ትችላለህ። ጨረስክ ጥያቄ? አሳስበው ነው አሳስበው ነው ወይ? አይ አሳስበውኝ ሳይሆን እዚህ ጋር እየተከራከረን ነበረ። ለዛ ነው እኔ ደግሞ መልካም ነገር የጠየቅከው ሁሉ ይሰጣል ምናምን ስል ደግሞ እዚህ ጋር አይ አይሆንም ምናምን ስል ዋናው ፈጠን ብላችሁ እዛም ያስገባውን ስራ መስራት። እዛ ይቀረውን እዛ ስንገባ እንጨነቅበታለን ኢንሻአላህ። አሁን ይቻላል አይቻልም ነው? ይቻላል። መለስኩልህ። ይቻላል። አዎ ሐራም ነገር ካልሆነ በስተቀር አላህን የምንጠይቀው ነገር በሙሉ አላህ ለሁም ፊሃ ማ ተሽተሂ አንፉሱሁም ወለሁም ፊሃ ማ የደዑን፣ እነሱ የሚፈልጉት የሚጠይቁት ነገር ልቦቻቸው የምትመኝባቸው ነገር በሙሉ በዛ በጀነት ላይ ያለላቸው። ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም አንድ ሰው መጥቶ ያ ረሱላህ ጀነት ውስጥ መውለድ መዋለድ አለ ወይ አላቸው። አስሉ መወለድ መዋለድ የሚባለው ነገር የለም አለ። አይ ያ ረሱላህ ከፈለኩስ አላቸው። አይ ከፈለክማ ትወልዳለህ፣ ወላኪን መወለድ ሲባል ልክ ዱንያ ላይ እንዳለው ነገር አይደለም ማለት ነው። ዱንያ ላይ እንዳለው ፕሮሰሱ 9 ወር ቆይቶ የተለያየ ነገር የሚሰራበት አይደለም ማለት ነው። በአንድ ሰዓት ውስጥ ነው ውልደቱም ሁሉም ነገር የሚሆነው ብለው ነብያችን ተናግረው። ስለዚህ ከፈለጋችሁ ይሆናል፣ ችግር የለውም። በአንድ ሰዓት ራሱ ይወለዳል ማለት ነው። እሺ አንድ ጥያቄ ደግሞ እኔ ለምሳሌ ምንም ነገር ሳይሰራ አንድ ሙእሚን ማለት ነው አንድ በቃ መልካም ስራ ሁሌ እየሰራ ጀነትን ማመን አይችልም? በቃ ምስኪንን ሳይበደል ሁሌ መልካም ስራ እየሰራ ሁሌ በቃ ምስኪንን ሳይበደል አሁን ጀነት አለኝ ብሎ ማመን አይቻልም? ጀነት አለኝ ብሎ ማመን ማለት አሁን ለምሳሌ ፈጣሪ ባዘዘ ቦታ እየተራመድክ ፈጣሪ ያዘዘህን ስራ እየሰራ በቃ አለኝ ብለህ በአላህ ላይ ተስፋ አድርገህ አሁን ለምሳሌ መልካም ስራ እየሰራ ጀነት አለኝ ማለት አይቻልም? ግዴታ ነው እንጂ አላህ Subhanahu Wa Ta'ala ለዛ ሁስነ ዘን ያላቸው ሰዎች ጥሩ ደረጃ ላይ እንደሚያደርሳቸው ነብያችን በሐዲሳቸው ተናግረዋል። ነብያችን መሐመድ ሰለላሁ ዐለይሂ ወሰለም አላህ እንደዚህ ብለዋል ብለው ተናገሩ። قال الله انا عند حسن ظن عبدي بي እኔ ባሪያዬ በጠረጠረኝ ቦታ ነኝ። فليظن بما شاء የፈለገው ነገር ይጠርጥርብኝ አለ ራሱ ተዓላ። የነን ሐዲስ ፈርዘር ሞር የሚያስረዳው እና የሚያብራራው ሌላ ሐዲስ ነው። በዛኛው ሐዲስ ላይ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ነገ የውመል ቂያም ላይ አንድ ግለሰብ ወደ አላህ ዘንድ ፍርድ ቀን ይመጣል። ወደ ፍርድ ቀን ከመጣ በኋላ አላህ Subhanahu Wa Ta'ala የሚናገረው ነገር አለ። ምን ይለዋል መሰላችሁ? አላህ Subhanahu Wa Ta'ala አንተ ስራ የገሃነም ሰዎች ስራ ነውና ወደ ገሃነም ገባ ሲለው ጌታዬ ሆይ ማካነ ظني بك هذا እኔ አንተ ላይ የነበረኝ ጥርጣሬ አልነበረም። አንተ ጀነት ታስገባኛለህ ብዬ እንጂ ሳስብ የነበረው ጀሃነም ታስገባኛለህ ብዬ አላስበም ነበር። ከዛ አላህ Subhanahu Wa Ta'ala ወደ ጀነት አስገቡታል። ያው ያም ሐዲስ የመጣው እዚህ ጋር ነው። አና عند حسن ظن عبدي بي فليظن بما شاء እኔ ባሪያዬ በጠረጠረብኝ ነገር ነው ያለሁት፣ እሱ ያሻብኝን ነገር ይጠርጥር። ሰው አንድ ሰው አሽሀዱ አን ላ ኢላሀ ኢላላህ ካለ ወአሽሀዱ አነ ሙሐመደን ረሱሉላህ ካለ አምስቱን ወቅት ሰላቶች ከሰገደ ጾምን ከጾመ ዘካን ከሰጠ ሐጅ ማድረግ ችሎ ሐጅን ካደረገ ይሄ ሰው ጀነት ይገባል። አንድ ግለሰብ ወደ ነብያችን መጣና ያ ረሱላህ አንድን ነገር ንገረኝ ከዛ በኋላ ማንንም ሌላን ሰው ማጠይቅበት ወይ ደግሞ ከሰራውት ጀነትን ቃል የምገባልኝ ነገር ያ ረሱላህ ንገረኛል። እነዚህን አምስቱን ነገራቶች ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ነገሩ። በተመሳሳይ ደረጃ አላህ Subhanahu Wa Ta'ala ሱረቱል ሙእሚኑን ላይ قد أفلح المؤمنون እነዚያ ያመኑ ሰዎች በእርግጥ ነጃ ወጡ፣ ፈላህ ሆኑ አለ፣ አሸነፉ፣ ዳኑ አለ። ሰው ያንን የድህነት መንገድ አላህ Subhanahu Wa Ta'ala ይሰጠናል ብለን ተስፋ ማድረጋለን። ነገር ግን ኢማን ወሳኝ ነው። ማመን አለብን። በአላህ ማመን መቻል አለብን። አላህ አንድነቱን ማመስከር መቻል አለብን። የነብያችንን መልእክተኝነት ማመን መቻል አለብን። በተላኩት ነቢያቶች በተላኩት መጽሐፍቶች በሙሉ ማመንም መገንዘብም መረዳትም እነዛንም ደግሞ የህይወት መመሪያችን አድርገን መያዝም ግዴታችን። በመጽሐፍቶች ቁርአንን የህይወት መመሪያ አድርገን መያዛችን፣ አስተዋሽ መሆኑን መያዛችን ወኢነሁ ለዚክሩ ለከ ወለቀውሚከ ወሰውፈ ተስአሉን ይሄ ቁርአን ማለት ለአንተም ለህዝቦችም መከበሪያቸው ነው፣ ትጠየቁበታላችሁ አለ። ያንን አድርጎ መያዝ ግዴታችን ነው ማለት ነው። ሰው አጠቃላይ ይሄ ነው።
እሺ ለምሳሌ አንድ ሰው መጥፎ ስራ እየሰራ ሁሌ በመጥፎ ስራ ኖሮ በአላህ ላይ ተስፋ አድርጎ ሁሌ ማለት ነው ሁሌ መጥፎ ስራ እየሰራ እኔ ጀነትን አገኛለሁ ማለት እንዴት ይመስላል? በተመሳሳይ ደረጃ ነብያችን ስለዚህም ነገር ተናግረዋል። ከይስ የሚባለው ሰው አራዳ ጮሌ የሚባለው ሰው አልከይሱ መንዳና ነፍሰሁ ወዓሚለ ሊማ ባዕደ ልሞት ህይወቱን ነፍስያውን ተቆጣጥሮ ከሞት በኋላ ላለ ህይወት የሰራ ነው። ወልዓጂዝ ሞኝ ብሎ ማለት ጅል ብሎ ግን ማለት መን አትበዐ ነፍሰሁ ሀዋህ ነፍስያው ስሜቱን እንድትከተል ያደረገ ተኛ ትለዋለች የሚተኛ ነው፣ ብላ ትለዋለች የሚበላ ነው፣ ዝሙት አድርግ ትለዋለች ዝሙት የሚሰራ ነው፣ ጨፈር ትለዋለች የሚጨፈር ነው። ወተመና ዐለ ላሂ ልአማኒ ከዛ በኋላ ግን አላህ ገፉሩ ረሒም ነው አላህ አዛኝ ነው እያለ ራሱን አጃጅሎ አላህ ላይ ሊቀለድ ይሞክር ነው። አላህ ይምረኛል የሚል ሰው ነው። ይህን ሰው ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ዓጂዝ ነው ሞኝ ነው ብለው ገለጹ። በተመሳሳይ ደረጃ አላህ ሱብሓነሁ ወተዓላ ይኻዲዑን አላህን ሊያታሉ ይፈልጋሉ። እነዚህ ሰዎችን ሲገልጽ መናፍቃኖችን ጨምሮ ይኻዲዑን አላህን ሊያታሉ ይፈልጋሉ። ወሁ ኻዲዑ አላህ ግን እያታለላቸው ነው። አላህ እያታለላቸው ነው ማለት ምንድነው? እነሱ እያታለሉ እየመሰላቸው እየተታሉ ያሉት ግን ራሳቸው። ነገ የውመል ቂያማ ላይ ደግሞ አላህ ሱብሓነሁ ወተዓላ ብርሃን አድርጎላቸው ብርሃን መጣልን ብለው በሲራጥ መንገድ ሲራመዱ ከነገና ብርሃናቸው ይጠፋል። ያኔ ይጣራሉ ረበና አትሚም ለና ኑረና ወግፊር ለና ጌታችን ሆይ ብርሃናችንን አንተን በልልን አሟላልን ወግፊር ለና ይቅር በለን ይላል። አላህ እንደዚህ ይባል ቀልድ የለም ይላቸዋል። ብርሃን ያበራላቸዋል። የሲራጥ መንገድ እንደምታውቁት በጣም አጭር መንገድ ነው። በዛ መንገድ ላይ እየተራመዱ ብርሃን ሲመጣ አንድ እርምጃ ይራመዳሉ፣ ብርሃኑ ይጠፋባቸዋል። ጌታችን ሆይ ብርሃን 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 እያሉ ይለምናሉ። ለምእመናኖች ግን አላህ ሱብሓነሁ ወተዓላ ብርሃናቸውን ያሟላላቸዋል፣ ያንን የሲራጥ መንገድ ያልፋሉ ብሎ አላህ ነግሮን። ስለዚህ እንደዚህ አይነት ነገር ሞኝነት ነው። አላህ ገፉሩ ረሒም ነው። አው ሸዲዱል ዒቃብ ነው፣ ብርቱ ቀጪ ነው። ይሄ ደግሞ የአላህ ሐኪምነት ሕክማውን ማሊክነት የሚገልጽ ነው ማለት ነው። እሺ ለምሳሌ አንድ ሙስሊም የሆነ ሙስሊም ሁሉ የጀነት ነው ይባላል። እሺ ምን ይመስላል? ወንጀል የሰራም ጥሩ የሰራም ሁሉ የጀነት ነው ማለት ይቻላል? አዎ ማንም ሰው ወንጀልም ቢሰራ ሙስሊም እስከሆነ ድረስ በማኑን ይዟል። አሽሀዱ አን ላ ኢላሀ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ ልጄ ሆይ ያለ ነቢዩላህ ነው ዓለይሂ ሰላም ለው ውዲዐት ላ ኢላሀ ኢለላሁ ፊ ኪፈትን ወውዲዐት አሰማዋቱ ወልአርዱ ፊ ኪፋ ላ ኢላሀ ኢለላህ በአንድ ሚዛን ብትቀመጥ ሰማይና ምድርም ደግሞ በአንድ ሚዛን ቢቀመጥ ለረጀሐ ቢሂነ ላ ኢላሀ ኢለላህ ላ ኢላሀ ኢለላህ የሚለው ቃል ይበልጣል። ላ ኢላሀ ኢለላህ ቀላል ስላልሆነ ይሄ ላ ኢላሀ ኢለላህ የሚለው ቃል ከአላህ በስተቀር ሌላ አምላክ የለም ብሎ መመስከር ነው። ትልቅነት ነው፣ ጀግንነት ነው። ይህንን ላ ኢላሀ ኢለላህ ያገኙ ሰዎች ከዛ በኋላ ምንም አይነት ዘላ ውስጥ ምንም አይነት ውድቀት ውስጥ ወይን ዘና ወይን ሰረቅ ቢሰርቅም ዝሙት ቢያደርግም ምንም ነገር ቢያደርግም አላህ ሐቅ ጋር የተገናኘ ነገር ከሰው ሐቅ ጋር ያልተገናኘና ከአላህ ሐቅ ጋር የተገናኘ ነገር በሙሉ አላህ ሱብሓነሁ ወተዓላ ነገ የውመል ቂያማ ላይ ግማሾቹን ወድኹሉል ጀነ ጀነት ዝም ብላችሁ ግቡ ቢላ ሒሳብን ወላ ዐደብ ያለምንም ቅጣት ያለምንም መተሳሰብ ገነት ዝም ብላችሁ ግቡ የሚላቸው ህዝቦች። በተመሳሳይ ደረጃ ደግሞ ግማሾቹን በነቢያችን ሰለላሁ ዐለይሂ ወሰለም ሸፋዓ አማካኝነት አላህ ሱብሓነሁ ወተዓላ ወንጀሎቻቸውን ይቅር የሚላቸዋል። በገሚሶቹን ደግሞ በተመሳሳይ ደረጃ ጀሃነም ገብተው ተቀጥተው የቅጣታቸውን ደረጃ ከተቀጡ በኋላ ወደ ጀነት የሚገቡ ሰዎች። ለዚህ ነው ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም አኺሩ ረጁሊን የድኹሉል ጀነ ጀነት መጨረሻ የሚገባን ሰው ታሪክ ነገሩ በሐዲታቸው። መጨረሻ ጀነት የሚገባ ሰው አላህ ሱብሓነሁ ወተዓላ የሚሰጠው ኒዕማ ምን ያክል ነው ሲባሉ አላህ ዘንድ ገብቶ አላህ ና ጀነት ግባ ይሏል። ከዛ ጌታዬ ሆይ ያለው እየቀለድክብኝ ነው፣ የገነት ሰዎች ገነት ገብተዋል፣ የገሃነም ሰዎች ገሃነም ገብተዋል፣ የገነት ሰዎች ገነትን ሞልተውታል ብሎ ያስባል። አላህም ይለዋል አንተ አተርዳ ትፈልጋለህን ወይ ትወዳለህን ወይ አን የኩነ ለከ ሙልኩ ሙልኪን ሚን አህሊ ዱንያ ዱንያ ላይ ካሉ ሰዎች 10 እጥፍ የሆነ ስልጣን ዱንያ ላይ ትልቅ ስልጣን ካለው ሰው ትልቅ ስልጣን ያለው ብለን የምናስበው ሰው ከዛ 10 እጥፍ የሆነ ስልጣን ብንሰጥህ ደስ ይልሃል ወይ? ከዛ ወظن ان ربه يستهزئ به ጌታው እየቀለደበት መሰለታል ነው እያሰማሰ አዎ አለ። አላህ ምን አለው? አዎ አለ። በተመሳሳይ ደረጃ ያም አለ ጨምራል። ይሄ መጨረሻ የሚገባው ነው ጀማዓ።
لزانه والله سبحانه وتعالى نبياتنا بحديثاتቸው ተናገሩ ምን ብለው ተናገሩ ስለ ጀነት ሲያወሩ ማላ عين الرات عين ያልተመለከተች ولا اذن سمعت ጆሮም ያልሰማው ولا خطر على قلب بشر وعند ሰው ልብ ላይ ውል ያላላ ነው ثم تلا قول الله سبحانه وتعالى فلا تعلم نفس ما أخفي لهم من قرة أعين جزاء بما كانوا يعملون فلا تعلم نفس عندي نفس التكمل الله سورة السجدة ما أخفي لهم من قرة أعين عينوቻቸው ማረፊያ የሆኑላቸው የተቀመጡላቸው ነገራቶች አንዲትም ነፍስ አታውቅም جزاء بما كانوا يعملون ይህን ሁሉ ነገር ግን የምናደርግላቸው ሲሰሩት ሲያደርጉት በነበረው ነገር ነው ስለዚህ እንደዛ ነው ሐቢብ